የአፍሪካዊቷ ቦትስዋና አስገራሚ የኑሮ ለውጥ። ቦትስዋናን በአእምሮአችን ስናስብ በመጀመሪያ የሚመጣብን ምስል ምናልባትም ማለቂያ የሌለው የሚመስለው የካላሪ በረሃ ሊሆን ይችላል። ነገር ግን ይህች በደቡብ አፍሪካ የምትገኘው ሀገር ከደረቅ አሸዋማ መሬቷ በስተጀርባ በዓለም ላይ እጅግ አስደናቂ የሆኑ የተፈጥሮና የሰው ልጅ የስኬት ታሪኮችን አቅፋ የያዘች ድንቅ ምድር ናት። ቦትስዋናን መቃኘት የአፍሪካን ሌላኛውንና ብሩህ ገጽታ እንዳላት ተስፋን የሚሰጥ አንድ ለሌሎች ሀገር ብርታትን የሚሰጥ ማጠንከሪያም ነው። ታዲያ በዛሬው ዝግጅታችን የቦትስዋና ጉብኝት ታሪክና የሕዝብ አኗኗር ሀገሪቱ ለምን የአፍሪካ አንጸባራቂ ኮከብ የሚል ስያሜ እንደተሰጣት የምንመለከትበት ነውና አብራችሁን እንድትቆዩ እየጋበዝን ለቻናላችን አዲስና እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ጠየቅን። ቦትስዋና ታሪኳን የጀመረችው በብዙ ፈተናዎች ውስጥ ነው። እንደ አውሮፓውያን አቆጣጠር በ1966 ከእንግሊዝ ቅኝ ግዛት ቤቹዋናላንድ ተብላ ከምትጠራበት ጊዜ አንስቶ ነፃነቷን እስከምትቀዳጅ ድረስ በዓለም ላይ ካሉ እጅግ ድሃ ከሚባሉት 3 ሀገራት አንዷ ነበረች። በወቅቱ ሀገሪቱ የነበራት የተነጠፈ የአስፓልት መንገድ 12 ኪሎ ሜትር ብቻ የነበረም ሲሆን በትምህርት ገፍተው ተመርቀዋል የተባሉ ዜጎቿን ቢሆን በጣት የሚቆጠሩ ነበሩ። መሬቷ በካላሪ በረሃ የተዋጠ ለግብርና የማይመች ተስፋ የለሽ የምትመስል ሀገር ነበረች። ነገር ግን ነፃነቷን ባገኘች በዓመቱ ማለትም በ1967 የተከሰተው ክስተት የሀገሪቱን ዕጣ ፈንታ ለዘላለም ይቀይራል። በኦፕራ አካባቢ ግዙፍ የአልማዝ የዳይመንድ ማዕድን ተገኘ። በአብዛኛው የአፍሪካ ሀገራት የተፈጥሮ ሀብት የጦርነት የሙስና ምንጭ የሀብት እርግማን ሲሆን በቦትስዋና ግን የተገላቢጦሽ ሆነ። የመጀመሪያው ፕሬዝዳንት ሴሬት ሴካማ መንግስታቸው ማዕድኑን የአገሪቱ የጋራ ሀብት መሆኑንም አወጁ። ገቢውም በቀጥታ ለትምህርት፣ ለጤና እንደዚሁም ለመሰረተ ልማት ግንባታ ይውላል ሲሉ ተናገሩ። ዛሬ ቦትስዋና በአፍሪካ ጠንካራ ኢኮኖሚ፣ የተረጋጋ ዲሞክራሲና አነስተኛ የሙስና ምጣኔ ካሏቸው ሀገራት በግንባር ቀደምነት ተሰልፋለች። በጊዜው ቦትስዋና ማዕድኑን ብቻውን ለማውጣት የሚያስችል ካፒታል ሆነ የቴክኖሎጂ አቅም አልነበራትም። ታዲያ የዓለም የአልማዝ ገበያ ከሚነዳው ዲቢርሲ ከተባለው ኩባንያ ጋር እጅግ ብልህ የሆነ የጋራ ስምምነትን ፈጠረች። ሁለቱ ሀገራት ተባብረው ዲብስዋና የተባለ ተቋምን የመሰረቱም ሲሆን በስምምነታቸው መሰረትም ኩባንያው ቴክኖሎጂውንና ዕውቀቱን ሲያፈስ የቦትስዋና መንግስት ደግሞ በታክስ በሮያሊቲ ክፍያ አማካኝነት ከሚያገኘው አጠቃላይ ትርፍ እስከ 80 በመቶ የሚሆነውን አንበሳውን ድርሻ ወደ ሀገር ካዝና የሚያስገባበትን የማይናወጥ ሕግ አስከበረ። በቦትስዋና ምድር የአልማዝ ክምችት የሚገኘው ኪምበርላይት በሚባሉት ጥልቅ የእሳተ ገሞራ አለቶች ውስጥም ሲሆን ይህንን ወደ ድንጋይ ለማውጣት ሀገሪቱ ኦፕን ካስት ማይኒንግን ተጠቀመች። በሺዎች የሚቆጠሩ ቶን አፈርና አለት በግዙፍ ኤክስካቫተሮች እየተቆፈረ ባለ 300 ቶን ጭነት በሚሸከሙ ግዙፍ መኪኖች ወደ ማጣሪያ ጣቢያዎች ይጓጓዛል። እዚያም አለቶቹ ተፈጭተው በዘመናዊ የኤክስሬና የሌዘር ቴክኖሎጂ አልማዙ ሳይሰበር ሳይቧጨር ተለይቶ የመውጣት ጥንቃቄ የተሞላበት ስራም ይከወናል። ቦትስዋና ትልቁ የብልሃት ምዕራፍ የተጀመረው ግን አልማዙን ካፈር ውስጥ ብቻ በማውጣት አልነበረም። ቀደም ሲል ያልተቀነባበረውን ዳይመንድ በቀጥታ ለንደን ትልክ የነበረችው ሀገሪቱ በኋላ ግን ስልቷን ትቀይራለች። አልማዙ እዚያው ቦትስዋና ምድር ላይ እሴት እንዲጨመርበት፣ እንዲቀረጽ፣ እንዲወለወል የሚያስገድድ ቤኔፊኬሽን ፖሊሲ ማወጣች። የአሰራር በሺዎች ለሚቆጠሩ የሀገሪቱ ወጣቶች የሙያና የሥራ ዕድልን የፈጠረ ከመሆኑም በላይ ሀገሪቱ ከአልማዝ ሽያጭ የምታገኘው ገቢን በከፍተኛ ሁኔታ ማሳደገው። ዛሬ ቦትስዋና የዓለም ማዕድንን ያወጣችው ከመሬት ስር ብቻ ሳይሆን የህዝቦቿንም የኑሮ ደረጃ፣ የትምህርት፣ የጤና ስራ ጭምር ወደ ላቀ ከፍታ መውጣታለች። የአሸዋው ምድር አልማዝ በቅንና ብልህ አመራር እጅ ሲወርቅ እንዴት ሀገርን እንደሚያበራ ቦትስዋና ሕያው ምስክርም ሆናለች። የቦትስዋና ተፈጥሮ እርስ በርስ የሚቃረን ግን ደግሞ በሚገርም ሁኔታ የተዋሃደም ሲሆን በአገሪቱ ሰሜናዊ ምዕራብ የሚገኘው የኦካቫንጎ ዴልታ በዓለም ላይ ካሉ እጅግ አስደናቂ የተፈጥሮ ክስተቶች መካከል አንዱ ነው። በተለምዶ ወንዞች ፍሰታቸውን
የሚያጠናቅቁት ወደ ውቅያኖስ አሊያም ወደ ባህር በመግባት ቢሆንም የኦካቫንጎ ወንዝ ግን ጉዞውን የሚያቆመው በካላሪ በረሃ መሃል ላይ ነው። ወንዙ በየዓመቱ የሚያጥለቀልቀው ሰፊ መሬት ላይ፣ በረሃው ደግሞ ወደ ለምለምነት የሚቀየር ሲሆን ይህ ዴልታ የአዕዋፋት፣ የጉማሬዎች፣ አዞዎችና የነብሮች መፈንጫ፣ ቱሪስቶች ሞኮሮ በሚባል ባህላዊ ጀልባ ሆነው በጸጥታ የሰፈነበትን የውሃ ላይ ጉዞ የሚያደርጉበት ቦታ ነው። ወደ ሰሜን ስናቀና ደግሞ የቾቤ ብሔራዊ ፓርክን የምናገኝ ሲሆን ይህ ፓርክ የዝሆኖች መዲና በመባል ይታወቃል። በዓለም ላይ እጅግ ከፍተኛ ቁጥር ያላቸው የአፍሪካ ዝሆኖች ከ120 ሺህ በላይ የሚገኙት በዚሁ ፓርክ ውስጥ ነው። ፀሐይ ስትጠልቅ በቾቤ ወንዝ ዳርቻ በመቶዎች የሚቆጠሩ ዝሆኖች ውሃ ሊጠጡ ሲመጡ ማየት የሰው ልጅ ከተፈጥሮ ጋር ያለውን ስምምነት ቁልጭ አድርጎ የሚያሳይ ማራኪ ትዕይንትን ነው። ቦትስዋና የቱሪዝም ፖሊሲዋ ሃይ ቫልዩ ሎ ኢምፓክት፣ ከፍተኛ ዋጋ አነስተኛ ተጽዕኖ በሚል መርህ ላይ የተመሰረተ ሲሆን ማለትም ብዙ ቱሪስቶችን በማምጣት አካባቢን ከማጨናነቅ ጥቂት ቱሪስቶችን በመቀበል ከፍተኛ ጥራት ያለውና ተፈጥሮን የማይጎዳ አገልግሎት መስጠትንም ትመርጣለች። ቦትስዋና ህዝቦቿ በአጽዋ፣ በሰላማዊነታቸው፣ በእንግዳ ተቀባይነታቸው የሚታወቁ ሲሆን የአገሪቱ ባህል ለመረዳት ፑላ የሚለው ቃል ትልቅ ትርጉሙን ማወቅም ግድ ይላል። በሴትስዋና ቋንቋ ፑላ ማለት ቀጥተኛ ትርጉሙ ዝናብ ማለት ሲሆን ነገር ግን በካላሪ በረሃ ለሚኖሩ ህዝብ ዝናብ የህይወት፣ የበረከት፣ የብልጽግና ምንጭ በመሆኑ ቃሉ ከዛም ያለፈ ትርጉም አለው። የአገሪቱ የገንዘብ ምንዛሬ ስም ፑላ ነው። ሰዎች ሰላምታ ሲለዋወጡ ፑላ ይባባላሉ። በብሔራዊ በዓላት የደስታ መግለጫም ፑላ በማለት ነው። ይህን ውሃና የተፈጥሮን የማክበር ፍልስፍና የህዝቡ የዕለት ተዕለት ኑሮን ይዘውርላቸዋል። ከዚያ በተጨማሪ ህዝቡን የሚያስተዳድርበት የቆየ ባህል ስርዓት ኮትላ ይባላል። ይህ የህዝብ መሰብሰቢያ የፍትህ አደባባይም ሲሆን ማንኛውም የአገሪቱ ዜጋ ሀሳቡን በነጻነት የሚገልጽበት መድረክ ነው። የአገሪቱ መሪዎች ሳይቀሩ አዳዲስ ህጎችን ከማውጣታቸው በፊት ወደ ኮትላ በመውረድ ከህዝቡ ጋር ይመክራሉ። ይህ ጥንታዊ የውይይት ባህል ዘመናዊቷን ቦትስዋና ላላት ጠንካራ ዲሞክራሲያዊ ስርዓት ትልቅ መሰረት ሆኖም አገልግሏል። ዛሬ ላይ ቦትስዋናን ለሚጎበኝ ሰው የጋቦሮኔ የአገሪቱ ርዕሰ መዲና፣ ንጹህ ጎዳናዎች፣ ዘመናዊ ህንፃዎች፣ የተረጋጋው የከተማ እንቅስቃሴ አስገራሚ ሆኖ ያገኘዋል። መንግስት ከአልማዝና ከቱሪዝም የሚያገኘው ገቢ ለዜጎች በማከፋፈል ረገድ የተሳካ ስራን የሰራም ሲሆን የትምህርት ክፍያ የዩኒቨርሲቲ ደረጃ ድረስ የሚሰጥም ሲሆን የጤና አገልግሎቱም ለሁሉም ዜጋ ተደራሽ እንዲሆን በነጻም ተደርጎላቸዋል። ይሁን እንጂ አገሪቱ ፈተኖች የሏትም ማለት ሳይሆን ኢኮኖሚያ በከፍተኛ ሁኔታ በአልማዝ ላይ የተመሰረተ በመሆኑ የዓለም ገበያ በመዋዠቅ ስጋት ይፈጥርባታል። በተጨማሪም የኤችአይቪ ኤድስ ስርጭት በታሪክ ውስጥ ከፍተኛ ፈተና የነበረ ቢሆንም መንግስታቸው በወሰደው ፈጣንና ጠንካራ የነጻ መድኃኒት አቅርቦት እርምጃ ስርጭቱንና ሞትን በከፍተኛ ደረጃ መቀነስ ችሏል። የቦትስዋና ጉብኝት ከተለመደው የዱር አራዊት እይታ የዘለለ ትርጉም አለው። አገሪቱ ትክክለኛ አመራር፣ የተፈጥሮ ሀብትን በአግባቡ መጠቀምና ባህላዊ እሴቶችን ከዘመናዊነት ጋር አዋህዶ መጓዝ እንዴት አንዲትን ሀገር የብልጽግና ተምሳሌት ሊያደርጋት እንደሚችል የምታሳይ ህያው ቤተ መጽሐፍ ናት ይሏታል። ከውሃ አልባው የካላሪ አሸዋ እስከ ህይወት ሰጪው የኦካቫንዶ ዴልታ፣ ታላላቆቹ የቾቤ ዝሆኖች እስከ ፑላ እያሉ ፈገግታን ከሚለግሱት የባጽዋ ህዝቦች ቦትስዋና በእውነትም የአፍሪካ አህጉር ደማቅ የስኬት ታሪክ ሆና ትቀጥላለች። እኛም ታዲያ በዛሬው ዝግጅታችን ይህችን አስገራሚ አፍሪካዊት ሀገር እንዲያስቀኝናችሁ የቻናላችን አዲስ እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ጋበዝን።